ኢትዮጵያውያን በአሜሪካ ከ30 ቀን በላይ የሚቆዩ ከሆነ ሪፖርት እንዲያደርጉ ነው ማስጠንቀቂያ የሰጠው ማለት ነው። በቪዛው ያልተፈቀደ ጊዜ ላይ የሚቆዩ ከሆነ ቅጣት እንደሚጠብቃቸው ነው እያስጠነቀቀ የሚገኘው የአሜሪካ መንግስት ማለት ነው። እንግዲህ ቪዛቸው እንደሚታገድ እንዲሁም ከባድ ቅጣት እንደሚጠብቅባቸው ነው እንግዲህ እያስጠነቀቀ የሚገኘው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካን መጎብኘት በነፃ እየተሰጠ አይደለም፣ ህጋችን ሊያከብሩ ይገባል ሲሉ ነው እንግዲህ ያስጠነቀቁት ማለት ነው። አሜሪካ አብዛኛው ኢትዮጵያውያኖች ሄደው አሜሪካ ለ20 ቀን ወይም እንደዛ የሚቆዩ አስፈቅደው ሄደው ነገር ግን እስከ 30 ቀን እንዲሁም ከዛም በላይ የሚቆዩ አሉ። ነገር ግን እንደዚህ የሚቆዩ ከሆነ ሪፖርት እንዲያደርጉ በቀጥታ ሲሉ ነው እንግዲህ ማስጠንቀቂያ የሰጠው ማለት ነው። የአሜሪካ መንግስት እንግዲህ ኢትዮጵያውያን ላይ ከበድ ያለ ጫና ለማሳደር እየተሰራ እንደሆነ ነው እንግዲህ ይህ መረጃ የሚያመለክተው ማለት ነው። ምክንያቱም ኢትዮጵያን ሄደው እንደፈለጉ መቆየት እንደማይችሉ ጭምር ነው እንግዲህ የኢትዮጵያ ኤምባሲ ውስጥ የሚገኘው የአሜሪካ ኤምባሲ ነው እንግዲህ ይህን ማስጠንቀቂያ ያወጣው ማለት ነው። ወደ ቀጣይ መረጃ ስናልፍ እንግዲህ ጅቡቲ ህገወጥ ናቸው ያለቻቸውን የኢትዮጵያውያን ስደተኞች ልታባረር መሆኑን እየገለጸች ነው የምትገኘው። እንግዲህ ይህን የማይተገብሩ ከሆነ በፖሊስ እጅ እንደሚታሰሩ እንዲሁም ታስረው ደግሞ ወደ መጡበት እንደሚላኩ ነው እንግዲህ የጅቡቲ መንግስት ያስታወቀው። የጅቡቲ ፕሬዚዳንት እስማኤል አሚር ጎሎ እንዳስታወቁት ከሆነ የጅቡቲ መንግስት በሚያዝያ ወር እስከ መጨረሻ ድረስ እነዚህ ስደተኞች ሀገሩን ለቀው የማይወጡ ከሆነ እስራትና የተለያየ ቅጣት እንደሚጠብቃቸው ነው ማስጠንቀቂያ የሰጡት። በሀገሪቱ ምን ያክል የህገወጥ ስደተኞች እንዳሉ ባይታወቅም ነገር ግን ከሀገሪቱ እንዲወጡ ማስጠንቀቂያ መስጠታቸውን ነው የገለጹት። ከአሁን ቀደም እንደምናስታውሰው እንግዲህ የተባበሩት መንግስታት የስደተኞች ጉዳይ ኃላፊዎች እንደገለጹት ከሆነ በጅቡቲ ያቋርጠው በርካታ ሰዎች በቀይ ባህር እየሞቱ እንደሆነ ሲያስጠነቅቁ እንደነበር የሚታወቅ ነው።